ውክልናን በተመለከተ አንድ አጠር ያለ መረጃን ላካፍላችሁ። እንግዲህ ውክልና ወካይ ለተወካይ የሚሰጠውን ውክልና ነው። ከፈለገ ሙሉ ውክልና፣ ከፈለገ ደግሞ ከፊል ውክልና፣ የአስተዳደራዊ ውክልና ወይ ደግሞ ሌላ ውክልና፣ ልዩ ውክልና አድርጎ ሊሰጥ ይችላል። እንግዲህ ውክልና ከሰጠ በኋላ በፈለገው ጊዜ ደግሞ ውክልና ስልጣኑን ሊያነሳው ይችላል። ይህ ውክልና ስልጣን ማንሳትን በተመለከተ እንግዲህ አንድ ውስብስብ ጉዳይን እንመለከታለን ማለት ነው። እንግዲህ ውክልና ስልጣኑን በሚነሳበት ጊዜ በኢትዮጵያ ከሆነ ውክልና መሻሪያ ወይም የተሻረበትን ሰነድ ቀርቦ ከጸደቀ በኋላ ከጸደቀበት ቀን ጀምሮ ውክልና ስልጣኑን እንደተሻረ ይቆጠራል ማለት ነው። ከተሻረበት ቀንና ሰዓት ጀምሮ የሚሰራውን ማንኛውም ስራ እንግዲህ ተፈጻሚነት የለውም፣ በሕግ ዘንድ ተቀባይነት የለውም። ነገር ግን ይህ ውክልና የተሻረበት ቦታ ለምሳሌ በአሜሪካ ሆኖ ኢትዮጵያ ውስጥ በኢትዮጵያ ያለ ተወካይ ከሆነ ግን ይህ የውክልና ሰነድ በአሜሪካ ያለ የኢትዮጵያ ቆንሲላ ወይ ደግሞ ኤምባሲ ቀርቦ መጽደቅ አለበት። ስለዚህ ይህ የውክልና ስልጣን በኢትዮጵያም እንደገና ሁለተኛ መጽደቅ አለበት። አለበለዛ ይሄ ውክልና ተቀባይነት የለውም። የውክልና መሻሪያ ሰነድ ወይም የተሻረበት ሰነድ ተቀባይነት የለውም ማለት ነው። እንግዲህ አሁን አከራካሪ ጉዳይ በአሜሪካ ያለው የኢትዮጵያ ቆንስላ ጽሕፈት ቤት ቀርቦ ከጸደቀበት ቀን ጀምሮ ነው ተፈጻሚ የሚሆነው ወይስ በኢትዮጵያ ሀገር ወይም በኢትዮጵያ ውስጥ ገብቶ በሰነዶች ማረጋገጫ ጽሕፈት ቤት ቀርቦ ከተመዘገበ ነው የሚለውን እንግዲህ አከራካሪ ጉዳይ ሆኗል። እንግዲህ እስከ ፌዴሬሽን ምክር ቤት ቀርቦ የህገ መንግስት ትርጉም የተሰጠበት አንድ ውሳኔ አለ ማለት ነው። እንግዲህ አመጣጡ አንድ ወካይ ለተወካይ በኢትዮጵያ ሀገር ማለት በኢትዮጵያ ውስጥ ውክልና ሰጥቶ ከሄደ በኋላ ውክልናውን በአሜሪካ ሀገር ሆኖ ውክልናውን ይሰርዝበታል፣ ስልጣኑን ይሰርዘዋል ወይም ይሽረዋል ማለት ነው። እንግዲህ ከሻረው በኋላ ሰኔ 11 2008 በአሜሪካ ሀገር የኢትዮጵያ ቆንስላ ጽሕፈት ቤት ወይም ኤምባሲ ቀርቦ ጸድቆ በዛውኑ ቀን ለተወካይ እንደሻረው ከስልጣኑም እንዳነሳው ይነግረዋል። ስለዚህ ተወካዩም አውቀዋል ማለት ነው። ስልጣኑ እንደተሻረ አውቀዋል። ከዚህ በኋላ እንግዲህ በኢትዮጵያ ይህ ሰነድ በኢትዮጵያ ሀገር ወይም በኢትዮጵያ ውስጥ በሰነዶች ማረጋገጫ ጽሕፈት ቤት ቀርቦ የጸደቀው ሐምሌ 13 ነው። ስለዚህ ይህ ተወካይ እንግዲህ ቅን ልቦናን በጎደለበት አኳኋን ልክ ከተነገረው ስልጣኑ ከተሻረ በኋላ ወይም እንደተሻረ ካወቀበት ቀን አንስቶ በሰኔ 13 ከሁለት ቀን በኋላ የሽያጭ ውል ያደርጋል፣ የቤት ሽያጭ ውል ያደርጋል ማለት ነው። ውክልና እንዳልተሻረ አድርጎ ቅን ልቦናን በጎደለበት። ስለዚህ ይህ አከራካሪ ጉዳይ እንግዲህ ወካይ ውክልናውን ተሽሮ እያለ ቅን ልቦናን ባልተሞላበት ወይ ደግሞ መጥፎ ድርጊትን በማድረግ ይህ ስልጣኑ ተሽሮ እያለ እኔም ባሳወቅኩበት አውቆ እያለ እንደተሻረ ስልጣን የሌለው መሆኑን እያወቀ የቤት ሽያጭ ውል አድርጓልና ውል ይፍረስልኝ የሚለውን ክርክር እስከ ሰበር ደርሶ ብሎም ደግሞ እስከ ፌዴሬሽን ምክር ቤት ቀርቦ ለሕገ መንግስት አጣሪ ጉባኤ ቀርቦ እንግዲህ ትርጉም ተሰጥቶበታል ማለት ነው። እንግዲህ የፌዴሬሽን ምክር ቤትም የሰጠው ውሳኔ ነው። እንግዲህ አወዛጋቢ ውሳኔ ምንድነው ያለው? የፌዴሬሽን ምክር ቤት በመዝገብ ቁጥር 124 2016 ሰኔ 25 የተሰጠው ነው። ሰኔ 25 2016 የተሰጠው ውሳኔ በመዝገብ ቁጥር 124 ማለት ነው። ይህ የሰነድ ወይ ደግሞ የውክልናው ሰነድ በአሜሪካ የተሻረበት ቀን ሰኔ 11 ነው። ስለዚህ ውሉ የተፈጸመው ደግሞ ሰኔ 13 ነው። በኢትዮጵያ ውሎችና ምዝገባ ሰነዶች ምዝገባ የተረጋገጠው ደግሞ ሐምሌ 12 ነው። ስለዚህ ይህ ውክልና ፈርሰዋል ወይ ደግሞ ውክልናው ተሽረዋል ወይ ፈርሰዋል የሚባለው በአሜሪካ የተሰጠው በኢትዮጵያ ቆንሲላ ወይም ኤምባሲ የተረጋገጠው ሳይሆን በኢትዮጵያ ገብቶ ኢትዮጵያ ውስጥ የሰነዶችና ምዝገባ ማረጋገጫ ጽሕፈት ቤት ቀርቦ ከተመዘገበ በኋላ ነው ፈራሽ የሚባለው።
ስለዚህ ይህ ደግሞ ተወካይ እንግዲህ እንደፈረሰ ወይ ደግሞ ስልጣኑ እንደተሻረ ቢያቅም ነገር ግን በኢትዮጵያ ውስጥ ገብቶ ስላልተመዘገበ ይህ ስልጣን እንዳልፈረሰ ተደርጎ ስለሚቆጠር የሽያጭ ውል ፈራሽ የሚሆንበት አግባብ የለም ብሎ ውሳኔ ሰጥተዋል። እንግዲህ ከዚህ መገንዘብ እንደሚቻለው እንግዲህ የፌዴሬሽን ምክር ቤት አንደኛ የውክልና መርህን በተመለከተ ውክልና መርህ አለው የራሱ። ተወካይ እንግዲህ ለወካዩ አንደኛ በቅን ልቦና የመስራት ኃላፊነትና ግዴታ አለበት። ይህ መርህ ነው። ለተወካዩ ዋናው መርሁ ለተወካይ በማይጎዳ መልኩ ጥቅምን በሚያረጋግጥ መልኩ መስራት እንዳለበት ነው። ነገር ግን ተወካይ ያደረገው ምንድነው? ልክ ሰኔ 11 ውክልናው ተሽረዋል ተብሎ መረጃ ከደረሰበት በሁለተኛው ቀን በመቸኮል ወይ ደግሞ በመጣደፍ የሽያጭ ውል አድርገዋል ማለት ነው። ስለዚህ የቅን ልቦና ጉድለት አለበት። ሆን ብሎ ለወካይ ለመጉዳት ያደረገው ስራ መሆኑን ግልጽ ነው። በግልጽ ያሳያልና ይህ ግን መርህን በሚጥስ የውክልናን መርህ በሚጥስ ግን የፌዴሬሽን ምክር ቤት ውሳኔ እንግዲህ ውክልናው መሻር ያለበት ወይ ደግሞ ተሽሯል ብሎ መረጋገጥ ያለበት ኢትዮጵያ ውስጥ ገብቶ ከጸደቀ ነው እንጂ በአሜሪካ ያለው የኢትዮጵያ ቆንሲላ ወይም ኤምባሲ ከተረጋገጠ አይደለም የሚለውን አድርጎ ውሳኔ ሰጥተዋል። እንግዲህ ይህ ሀሳባቸውን እስቲ እንደ ሕግ ባለሙያ ቅን ልቦናን የጎደለበት ወይ ደግሞ ለራሱ ጥቅም ለተወካዩ ጥቅም የሚጎዳና ለወካዩ ጥቅም የሚጎዳና ለተወካዩ ጥቅም የሰራበት ቅን ልቦናን የጎደለበት መርህን የጣሰ ድርጊት የፈጸመበት ስለሆነ ይህ ውሳኔ አግባብ አይደለም የሚል ሀሳብ አለኝ። እስቲ የህግ ባለሙያዎች ይህንን ምን ትላላችሁ? ሀሳብ አስተያየታችሁ ስጡበት።